የአሲያ ጀማል ፋውንዴሽን የህፃናትና አረጋውያን ማቆያ ማዕከል ግንባታ በይፋ ተጀመረ። የማዕከሉን ግንባታ የድሬዳዋ አስተዳደር ክቡር ከንቲባ አቶ ከድር ጁሃር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ኡስታዝ አቡበከር አህመድ ከተመራ ቡድን እንዲሁም ከፋውንዴሽኑ መስራች አሲያ ጀማል ጋር በጋራ በመሆን በይፋ አስጀምረውታል። ዛሬ ያገናኘን ለበጎ ነገር ነው ለኸይር ነገር ነውና ይሄ ደግሞ ለቀጣይ ስራ የሚሰራው ለሷ ብቻ አይደለም ሌሎቹንም ደግሞ በዚህ መልክ ያስተናገናቸው ብዙ ማህበረሰቦች አሉ። እንግዲህ አሲያ ገና የመጀመሪያ ስትመጣ ኡሳ ኢንቨስት ለማድረግ ነበር መጀመሪያ ሐሳብ ከተማው ላይ አሻራ ይመጣል አለብኝ ብላ ስትመጣ አጋጣሚ ሆኖ ህፃናቶችን በመንግስት ደረጃ ምናሳድጋቸውን ህፃናቶችን ለማየት እስቲ ልጎብኝ ምን ላግዛችሁ ምን ልርዳ ስትል እስቲ ህፃናቶችን ሄደሽ ጎብኚተም ብላ ከእህታችን ጋራ በጋራ ሄዶ ያዩበት ሁኔታ ነበር። ወዲያውኑ ሐሳባን ቀይራ ከእናቷ ጋራ በመመካከር ልጆቹን ስጡኝና እኔ ላሳድግ የሚል ነበር። ወዲያውኑ ከ20 በላይ የሚሆኑ ህፃናቶችን በመውሰድ ቤት አከራይታ በራሷ እያፈላለገች በዓል ሲመጣ እያለበሰች እያስተማረች ነው የወሰደችው። አስተዳደሩ ያግዘኝ ብላ ነበር። ቦታ ቢያንስ ቢሰጠኝ የሚል ነበር። እንደ አስተዳደር በአጭር ጊዜ በካቢኔ አሳይመንቱን ወስደን 1 ሄክታር ያው ለበጎ አድራጎትም ስለሆነ ሙሉ ለሙሉ ከሊዝ ነጻ አድርገን ያስረከብንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እኛ ምንችለው ነገር አላህ ያግዘን። በዚህ ብቻ ላይ ምንቆም አይደለም። ኔክስትም ላይም ያው አጠቃላይ አስተዳደራችን ያሉ በጎ አድራጎት ላይ መሳተፍ የሚፈልጉ ባለሀብቶች አሉ። ቀጣይ እንደ አስተዳደርም ፕሮግራም በማዘጋጀት ይሄ ነገር እንዲሳካ እኛም የራሳችን ድርሻ እናደርጋለን። ሁላችሁንም ለነዚህ ህፃናቶች አስባችሁ ለሽማግሌ ለአዛውንቶች አስባችሁ ላደረጋችሁት የድሬዳዋ አስተዳደር አጠቃላይ የነዚህ ህፃናቶችን እናት አባት ለሌላቸውና ለአዛውንቶች ያደረጉት መረባረብ ላደረጋችሁት በሙሉ የሚከፍለው የሰማይ የምድር ባለቤት እሱ ይክፈላችሁ። እጅግ በጣም አመሰግናለሁ። እንደዛ አይነት በጎ ስራ እንዲሰራ እንቅፋት ባለመሆን የበለጠ ደግሞ በማመቻቸት ባጭርና ፈጣን ምላሽ በመስጠት እንደዛ አይነት ችግሮችን ተጋግዞ መስራት ይፈልጋል። ለዛ ደግሞ ደግና መልካም ልብ የተሰጣቸው ሰዎች በኃላፊነት ራሳቸውን አምጥተው ከራስ ባለፈ ለሌላ መድረስና መትረፍ። እንግዲህ ሙስሊም የሆነ ሰው ሲኖር ብቻውን አይኖርም፣ ስለራሱም አይኖርም። የተፈጠረበት ዓላማ ለራስ መኖር ብቻ ስለማይሆን ለሌሎች መድረስ፣ ለሌሎች መትረፍ፣ ለሌሎች የሚጠቅም ነገር ማበርከትና መስጠት የእስላማዊ ግዴታ ነው፣ የሰውነትም ኃላፊነት ነው። ሰው ስንሆን ሁሉንም ሰው ነው። አላህ Subhanahu Wa Ta'ala የሁሉም ፈጣሪ ስለሆነ የሰዎች ችግር ችግራችን፣ የሰዎች ህመማችን፣ የሰዎች መከራ መከራችን ብለን በተለይ ደግሞ ልዩ ትኩረት የሚፈልጉት እንደ ህፃናት፣ ወላጅ አልባ ህፃናቶች፣ አረጋውያንና መውደቂያ ያጡ ወይም ደግሞ መታገዝ የሚገባቸው ከጎናቸው በመጨረሻ እድሜያቸው መጨረሻቸው አምሮ እንዲወጡ ከችግርና ከፈተና ወጥተው እንዲያልፉ የሚደረግበትን ቦታ ማመቻቸት ትልቅ ነገር ነው። እንደዚህ አይነት ነገሮች የኛ ኃላፊነት ናቸው። ዛሬ አሲያም ሆነች ሌሎች እህት ወንድሞች በዚህ ተግባር ላይ ሲቆሙ የሚሸፍኑት የኛን ኃላፊነት ነው። የሁላችንን ሸክም ነው የሚሸከሙት። ያን ሸክም የተሸከሙ ሰዎችን ደግሞ አጠገባቸው ማገዝ ነው። አጠገባቸው የሌሉ ሰዎችን ባለቤት ሆኖ አባት እናት ሆኖ ማሳደግና መንከባከብ፣ የነሱን ችግር መቅረፍ፣ ለነገ ሀገር እንዲጠቅሙ ማድረግ፣ የተጣሉ የተተው እንዳይሆኑ እንዲያስቡ ማድረግ የማህበረሰብ ኃላፊነት ነው፣ የእምነቱም ግዴታ ነው። ስንኖር ምን ጨምረው ይሄን ስለሆነ በዚህ ተግባር ላይ እንግዲህ ዛሬም ይሄንን መሰረት ሲጣል ይሄን መሬት መቀበል ብቻ አይደለም ስኬቱም ውጤቱ ይሄንን የተቀበለው መሬት በፍጥነት ወደ ግንባታ ገብቶ ለተፈለገለት ዓላማ እንዲሆን ማድረግ ነው። ያን ለማድረግ ደግሞ አሲያ ብቻዋን ልትሰራው አትችልም፣ ወይም ደግሞ እሷ ጋር ያሉ እህቶች ወንድሞች ባጭር ሊፈጽሙት አይችሉም። የእንደዚህ አይነት ጉዳይ የኛ ጉዳይ ነው ብለው የሚሳተፉ አቅም ያላቸው ባለሀብቶች
ማገዝ የሚችሉ ሰዎች በገንዘባቸው በእውቀታቸው በስራቸው ማገዝ ሲችሉ ነው እንደዚህ አይነት ነገራቶችን በየቦታው እንዲያድጉ እንዲሰፉ የማህበረሰቡን ችግር ለመቅረፍ መንግስት በዚህ ልክ ሄዶ ከሊዝ ነጻ አድርጎ መሬት አመቻችቶ ሁሉ ነገር ነጻ አድርጎ ሲሰጥ አንድ የተሰጠውንም ነገር ውጤት ማሳየት ደግሞ የሰሪው አካል ኃላፊነት ከመሆኑ አንፃር ለዚህ ደግሞ ይሄንን ፈጥኖ ወደ ግንባታ ገብቶ ለአገልግሎቱ ለታሰበለት ዓላማ እንዲውል ሁሉም ባለድርሻ አካል በዚህ ጎን መቆም ይገባዋል ማለት ነው።